እስኪ ይህን ቪዲዮ ይወዝ ነቢዩ ዓለይሂ ሰላቱ ወሰላም አደራችሁን የተጨበረበረ ብር የተሰረቀ ብር የተሸወደ ብር ለልጅ አይተርፍም፣ ለአካል ጤና አይደለም፣ የአእምሮ ረፍት የለው። ንጹህ አእምሮ ምቹ ትራስ እሱ ነው። የሰው ዱዓ የሌለበት ለቅሶ የሌለበት ዘግተ ያልጠፋበት ስራ ጣፋጭ ነው፣ ለልጅ ይተርፋል። ሐራም ብር የልጆችን ባህሪ ይለውጣል፣ የሚስትህን ባህሪ ይለውጣል። እመነኝ። ለዛ ነው ሰለፎቹ ባሎቻቸው ወደ መርካቶ ሲወጡ ሚስት ተከትል አንድ ማሳሰቢያ ትለዋለች፣ እባክህን ሐራም ይዘህብን እንዳትመጣ፣ ከረሃብ እንታገሳለን ከሳት ግን መታገስ አንችልም ትለው ነበር። መን ገሸ ፈለይሰ ሚን። መርካቶ ላይ የሚሰማው አስደንጋጭ ነው። አስደንጋጭ የተበላሸን ነገር ደብቆ መሸጥ ኖርማል እርድናም ነው። አንተ ቢዝነስ አልገባህም ሁሉ ሊልህ ይችላል። ጤናን ከፈለክ ጣፍጦ መብላት ከፈለክ የሰጠህን አላህ በሐላል ይሄ ደርድረው ለልጅ ልታወርሰው ነው። ይሄን ሁሉ ብር ላንተ እኮ አይሆንም፣ ቀብርም አብሮ አይገባ። ልጅህ እንደፈለገ የሚያረጋውን ብር ሰው አስለቅሰ ታመጣለህ። የሙስሊም ነጋዴ ባህሪ አታጅሩ ሰዱቅ አልአሚን፣ እውነተኛ ነው፣ ታማኝ ነው። ሙስሊም ካበለ ቀኑ ዘነበለ፣ ሙስሊም ከዋሸ ቀኑ ተበላሸ። አያቶቻችን ያስከበሩት ታሪካዊ ስማችን ታማኝ ነጋዴዎች፣ ደጎች፣ በዚክር አብረው የሚነግዱ የሰውን ችግር የሚረዱ አያቶቻችን። ይሄ ስማውን ተቀይሯል አይደለም? ብዙ ታሪክ አለ መርካቶ ውስጥ፣ አስደንጋጭ ታሪክ አለ።